ብዙዬ ተረጋጊ ሰከን በይ የኔ እናት። አንቺ እንዲያው ነሽ የሩታ ጥላቻ እንደው አይንሽን ሁሉ ጋርዞታል። እንኳን ይሄንን ትንሽ ነገር አግኝተሽ እንዲሁም ጠምደሻታል። ስለዚህ ሰከን በይ ረጋ በይ። በዚህ ልክ የሰው ጥላቻ ምንም አያረገልሽም። ሩታ ይሄን አክል ለአንቺ ደመኛሽ ወይም ጠላትሽ አይደለችም። የወንድምሽ ሚስት ነበረች። ዘር ሰጥታሻለች። ልጅ አለ መሀላችሁ ላይ። በዚህ ልክ የሰው ጥላቻ አይኑርብሽ። የምር በጣም የሚያስጠላ ባህሪ ነው ያለሽ ማለት ነው። አንቺ ለሩታ የምታይበት አስተያየት በጣም በጥላቻ የተሞላ ነው። እና ልዑል ጠፍቶ ነበረ እንዲ ማረግ አልነበረባትም ምናምን። ይሄ ነገር ማናችንም እኛ አላስደሰተንም። ሩታዬ እኔም እዚህ ጋር ቅር ብሎኛል። ምክንያቱም ልጇ ጠፍቶ በዛ ልክ እንደዛ መሆን አልነበረባትም። ቤተሰብ እንኳን ሳይነግሯት ወስዶት ቢሆን ቤተሰብ በዚህ ልክ እናቱ አንድና ልጁን ሲጠፋባት ዝም ብላ ትቀመጣለች፣ ታስባለች፣ ትጨነቃለች ብሎ ቤተሰብ ለምን አላሰበም? ይሄ ነገር ሁላችንም አስከፍቶናል ማለት ነው። ግን አንቺ ደግሞ ለሩታ ያለሽ የጥላቻ ጥግ በጣም ያስጠላል ሆነ ለመናገር። የምር ዴቭ ደግሞ ምንም አላጠፋም። በቃ ሩታ ላይ ባየው ነገር ትክክለኛ ነገር ነው የተናገረው። አንቺ ልጁን ወስዳለው ብለሽ በተናገርሽው ንግግር በዛትሽው ዛቻ ነው ያንን ነገር ሊናገር የቻለው ዴቭ እንጂ ከመሬት ተነስቶ አይደለም። እናንተ እንደዚህ ያታላችሁ፣ እናንተ እንደዚህ አብርሽን መተው ስለማትችል ምን ነው ወንድምሽ አንቺ ልታገቢው ነው እንዴ? ምን አስጨነቀሽ? አብርሽን እሷ አፈቅሯለሁ ወደዋለሁ ብላ ብትፈልገው አንቺ ለምን ተጨነቅሽ? ወንድምሽን አንቺ አታገቢው መቼስ። ስለዚህ በዚህ ልክ መጨነቅ የለብሽም። ሩታና አብርሽ ደግሞ ምን ነው ጭራሽ ጥሩ ጊዜያት አልነበራቸውም? ጥሩ ጊዜ አላሳለፉም። ሩታ ለአብርሽ ጥሩ ሚስት አልነበራችም። በዚህ ልክ አትበይ። ምክንያቱም እያየነው ያመጣነው ነገር ስለሆነ ማለት ነው። ብዙዬ በዚህ ልክ አፍሽ ባትከፍቺ የተሻለ ነው። በዚህ ልክ ደግሞ የሩታ ጥላቻ ባይኖርሽ ለኔ የተሻለ ነው ባይ ነኝ። ምክንያቱም መጣላት እንዳለ መታረቅም አለና ማለት ነው።